ሰላም ሰላም፣ እንዴት ናችሁ? ነርስ ህይወት ነኝ። ለማታውቁኝ ዛሬ የምናወራው ስለምንድን ነው? ጡት የምታጠባ ሴት ምን ማድረግ እንዳለባት፣ ምን አይነት ዘዴዎችን መጠቀም እንዳለባት፣ የጡት ወተቷን ለመጨመር ምን መመገብ እንዳለባት እና ቴክኒኮቹን ዛሬ እናወራለን። የጡት ወተትሽን ለመጨመር የሚያገለግለው አንደኛው መፍትሄ ምንድን ነው? ጡትሽን ቶሎ ቶሎ ማጥባት። እንደገና ደግሞ ስኪን ቱ ስኪን ኮንታክት ከልጅሽ ጋር ማድረግ፣ እንደገና ደግሞ አለመጨናነቅ በጣም ትልቁን አስተዋጽኦ ይይዛል። ሌላው ደግሞ ማድረግ ያለብሽ ነገር ምንድን ነው? ሞቅ ባለ ጨርቅ ወይም ደግሞ ሞቅ ያለ ጨርቅ ውስጥ ውሃ ጨርቁን ከተሽ ጡትሽን ከላይና ከታች ቀስ ብለሽ ማሳጅ ማድረግ። ብዙ እናቶቻችን ሲነግሩን አልሰማናቸው፣ ግን በጣም ጥቅም ያለው ነገር ትኩስ ፈሳሽ ነገሮችን መውሰድ። እናቶቻችን አሁን አጥቢት፣ የተለያዩ አጃዎችን፣ ገንፎ እየሰሩ የሚያመጡት እኮ በጣም ጠቃሚ ነው። የእውነቴን ነው የምላችሁ። የጡታችሁ እንዲጨምር እናንተን በደንብ እንድታገግሙ በጣም ይረዳችኋል። ሌላው ነገር ደግሞ እንቅልፍ እንዲኖርሽ በደንብ መተኛት። ብዙ ጊዜ ሰምታችሁታል፣ የተመጣጠነ ምግብ ተመገቡ፣ በቂ ፈሳሽ፣ በቂ ፍራፍሬዎችን መመገብ አለባችሁ ምናምን ሲባል ሰምታችሁ ሊሆን ይችላል። ስለዚህ ለጡት ወተትሽ ደግሞ ምን ምግቦችን መመገብ አለብኝ፣ ምን መጠጦችን መጠጣት አለብኝ የምትይ ከሆነ ደግሞ ከዚህ ቀጥሎ አሁን እናወራለን ማለት ነው። አንደኛው ጡት ስታጠቢ መመገብ ያለብሽ ነገር ምንድነው? ነጭ ሽንኩርት። በምግቦችሽ ላይ ሁሉ ነጭ ሽንኩርት እየጨመርሽ መመገብ ነው። ሌላው ደግሞ ጡት ስታጠቢ መመገብ ያለብሽ ምግቦች አንዱ ምንድነው? ቴምር። ሌላው ደግሞ መመገብ ያለብሽ በጣም ጠቃሚ የሆኑ ፍራፍሬዎችን፣ የፍራፍሬ ጁሶችን ብትጠቀሚ በጣም አሪፍ ነው። ብዙ ሰዎች አያስተውለትም፣ ግን ሌላ ነገሮችን ብቻ ከመጠጣት ይልቅ የፍራፍሬዎችን ጁስ በጣም ይጠቅማል። ምክንያቱም በውስጣቸው ብዙ አይነት ውሃ አላቸው። ሀባብን ብትወስዱ፣ የተለያየ አይነት አትክልቶች፣ ፍራፍሬዎችን ብትወስዱ እየፈጫችሁ በጣም ብትጠቀሙ ለጡት ወተት መጨመር በጣም አስፈላጊ ነው። ምንም ቢሆን አንደኛ የጡት ወተት ለመጨመር ምንድነው የምታስገቡት ነገር በጣም ጠቃሚ ነው ማለት ነው። ስለዚህ አንደኛው ነገር ፍራፍሬዎችን፣ አትክልቶችን በጣም መመገብ፣ የውሃ ይዘት ያላቸውን ፍራፍሬዎች ደግሞ ማዘውተር በጣም አስፈላጊ ነው። ምክንያቱም ውሃ የምታጠባ እናት በደንብ ብዙ ውሃ መጠጣት አለባት። ወይም ደግሞ ሃይላንዱን ገዝተሽ የምትጠጪበት ወይም ደግሞ እንጆሪ፣ ሎሚ፣ ብርቱካን እዛ ላይ ውሃው ላይ እያደረግሽ ቁጭ ብለሽ 2 ሊትር ውሃ መጠጣት ማለት ነው። ትዝ አላለኝም ምናምን ምክንያት ማውጣት አይቻልም ማለት ነው። ሌላው ደግሞ ቆስጣ በጣም አሪፍ። ቆስጣ አይረን አለው በውስጡ። እንደገና ለደም ማነስም ይከላከልሻል። እንደገና ደግሞ ካርቦሃይድሬት ያለው ምግብ ምንድን ነው ካላችሁ፣ ወይም ደግሞ ስኳር ድንች ከአትክልቶች ማለት ነው። ሌላው ደግሞ ከአትክልቶች ውስጥ ቀይ ስርና ካሮት። ቀይ ስር እንደምታውቁት አይረን አለው። በጁስ መልክም በምግብ መልክም ብትሰሩት በጣም አስፈላጊ ነው። ካሮት ደግሞ ለአይን ጤናም እንደገና ለቆዳ ጥራትም በጣም ይጠቅማል። ስለዚህ የምታጠባ እናት ብትወስደው በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ለየት የሚለው የፍራፍሬ አይነት አቮካዶ። እንደገና ደግሞ የተለያዩ ሾርባዎችን፣ አጥቢት፣ አጃ፣ አብሽን እንደ ሻይ አፍልታችሁ መጠቀም። ራሱ ወተት፣ ማማ ወተት ሊሆን ይችላል። የተለያዩ ወተቶች፣ የላም ወተት፣ የተለያዩ ወተቶችን ራሳችሁ ወተቱን መጠጣት። እንደገና ደግሞ ሌላው ነገር ስታጠቢ ምንድነው ማድረግ ያለብሽ? ልጅሽን ይዘሽው አንቺ ነሽ ወደ እሱ ልጅሽ ነው ወደ አንቺ መጠቃት ያለበት እንጂ አንቺ አይደለሽም ወደ ልጅሽ መጠቃት ያለብሽ። የጡትሽ ጥቁሩ ፓርት ሁሉ መግባት ወደ ልጅሽ አፍ ውስጥ መግባት አለበት። ሰላም ዩቲዩብ እንዴት ናችሁ? ዛሬ የምናየው በቤታችን ውስጥ የሽንት ምርመራ እንዴት ማድረግ እንዳለብን ከፋርማሲ የሽንት ምርመራ የምታደርጉባትን ኪት ገዝታችሁ እንዴት ማድረግ እንዳለባችሁና ራሴ እዚሁ በራሴ ሽንት ማለት ነው እያሳየው ዛሬ ፕራክቲካል የምናይ ይሆናል። ሁሌ ከማውራት ብቻ ሳይሆን በተግባር ብናይ ጥሩ ነው ብዬ ነው። ስለዚህ ገዝቻለሁ ምን ማድረግ እንዳለባችሁና እንዴት እርግዝና መፈጠሩን ቼክ ማድረግ እንዳለብን እናያለን። የሽንት የእርግዝና ምርመራ በቤት ውስጥ ለማድረግ የሚያስፈልጉ ነገሮች አንደኛው ቴስተር ወይም ደግሞ የእርግዝና መመርመሪያ ኪት ታስፈልገናለች። ሁለተኛው ደግሞ በተለያየ ብልቃት ቀንሳችሁ ሽንት፣ ትንሽ ሽንት ያስፈልጋችኋል ማለት ነው። ያው እርግዝና እና 2 ነገር ነው የሚያስፈልገን፣ እርግዝና መመርመሪያ ኪት እና ሽንታችንን ማለት ነው። ሁለቱን በእንትን በማለት ሐኪም ቤት መሄድ ሳይጠበቅብን፣ የትም መሄድ ሳይጠበቅብን በራሳችን በቤታችን ውስጥ ምርመራውን ማድረግ እንችላለን ማለት ነው። ይህቺ ኪት የምትገኘው በተለያዩ ፋርማሲ ውስጥ ማግኘት እንችላለን። እነዚህን ነገሮች ስናይ መጀመሪያ የሽንት ምርመራ በቤታችን ውስጥ ከማድረጋችን በፊት
መጀመሪያ ምንድነው ኤክስፓየር ዴት አንደኛ ቅድሚያ ሊሰጡት የሚገባ ነገር። እንደገና ደግሞ መከፈት አለመከፈቱን ማረጋገጥና ኤክስፓየር ዴቱን ማረጋገጥ ይጠበቅባቸዋል ማለት ነው። የድሮ እናትና አባቶቻችን አንዳንድ ምልክቶችን ብቻ በማየት ይችማ ሴት ናት፣ ይሄማ ወንድ ነው የሚሉ ትልልቅ ሰዎችን ሰምታችሁ አታውቁም? እኔ የሰማሁትን ልንገራችሁ። ለምሳሌ ነፍሰ ጡር ሴት ከባድ የሆነ የጠዋት ህመም ካጋጠማት፣ ይሄ ማቅለሽለሽ፣ ማስታወክ፣ በጣም እርግዝናው ከባድ የሚሆንባት ከሆነ አይ ይችማ ሴት ናት ሲሉ ሰምቻለሁ። እንደገና ደግሞ ሰውነቷ ወፈር ካለ፣ ፊቷ ሞላ ሞላ ካለ፣ ካማረባት፣ ከወፈረች አይ ይሄማ ወንድ ነው ሲሉ ሰምቻለሁ። አንዳንድ ትልልቅ ሰዎች ማለት ነው። እስኪ እናንተ ምን ተብላችሁ ታውቃላችሁ? ወይም ደግሞ ምን ሲሉ ሰምታችሁ ታውቃላችሁ? ሌሎች ሰዎች ጾታ ይገምታሉ። አብሶ ደግሞ ትልልቅ ሰዎች የሆኑ ሰዎች አይ ይሄማ ወንድ ነው ይቺማ ሴት ናት ምናምን ብለው ሲገምቱ ይስተዋላል። እስኪ እናንተ ምን ተብላችሁ እንደምታውቁ ኮመንት ላይ ጻፉልኝ። በእርግዝና ጊዜ ትክክለኛው ጾታ የሚታወቅበት ቦታ የት ነው? ሆስፒታል ነው ማለት ነው። በአልትራሳውንድ በደንብ ይታወቃል ማለት ነው። ሆስፒታል ድረስ የልጃችሁን ጾታ ለማወቅ ሄዳችሁ ወንድ የሆነውን ሴት ነው፣ ሴት የሆነችውን ደግሞ ወንድ ነው ተብላችሁ የምታውቁ ሴቶች ወይም ደግሞ ወላጆች ልትኖሩ ትችላላችሁ። ወይም ደግሞ እስኪ ካላችሁ ጻፉልኝ እና እንደዚህ አይነት ስህተቶች ይፈጠራሉ። ዛሬ ሆስፒታል ድረስ ሄዳችሁ ደክማችሁ ግን የልጃችሁን ጾታ እየተቀያየረ የሚነገራችሁ ከሆነ በእነዚህ ምክንያቶች መሆኑን ልነግራችሁ ነው ዛሬ የመጣሁት። ስለዚህ አንደኛው ምክንያትና ሁለተኛው ምክንያት ምን እንደሆነ ነግራችኋለሁ።